ሰላም ዩቲዩብ እንደምን አላችሁ? ዛሬ በአዲስ ቪዲዮ ለእናንተ መጥቻለሁ። በዛሬ ቪዲዮ በቢሾፍቱ ከተማ ተገኝቼ በቢሾፍቱ ከተማ የሚገኘው የባቦጋያ ሐይቅ ላይ ጉዟችንን እናደርጋለን። ቪዲዮን እስከ መጨረሻ ይከታተሉ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ አድርጉ። እሺ ጋይስ፣ አሁን ጉዟችንን ወደ ሐይቁ እናደርጋለን። እዛ አብራችሁን ቆዩ። ጋይስ አሁን ቦታውን አንዳንድ ቦታ እየነገርኳችሁ እንሄዳለን አብረን። ይህ ስፍራ በቢሾፍቱ መሀል ከተማ ሪፍቲ ቫሊ በመባል ይታወቃል። ኦር ደግሞ መናኸሪያ አጠገብ ያለው የኮሌጅ ነው። አሁን ደግሞ መሀል ከተማ ቢሾፍቱ በቀበሌ 5 የቢሾፍቱ ከተማ አስተዳደር ጋር ነው የሚገኘው። አሁንም ጉዟችን ይቀጥላል። አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ድጋሚ እንኳን ወደ ቻናላችን መጣችሁ እያልን ዛሬ ደግሞ በኢትዮጵያ ካሉት እጅግ ውብና ተወዳጅ የቱሪስት መዳረሻዎች መካከል አንዱ የሆነው ባቦጋያ ሐይቅ ይዣችሁ መጥቻለሁ። ለዛሬው ቪዲዮ በባቦጋያ ሐይቅ የት እንደሚገኝ፣ ለምን በጣም ተወዳጅ እንደሆነ፣ በቢሾፍቱ የሚገኙ ሌሎች ሐይቆችና ቱሪስት ለምን ወደዚህ እንደሚመጣ በዝርዝር እናያለን። ባቦጋያ ሐይቅ የሚገኘው በቢሾፍቱ ከተማ ነው። ቢሾፍቱ ከአዲስ አበባ በግምት 45 ኪሎ ሜትር ርቀት ላይ ትገኛለች። በመኪና 15 ደቂቃ ኦር ደግሞ 20 ደቂቃ ውስጥ መድረስ ይቻላል። ይህ አዲስ አበባ ለሚነሱ ጎብኚዎች በጣም ቀላል እና ምቹ የጉዞ መዳረሻ ያደርገዋል። ቢሾፍቱ በውብ ክሬተር ሐይቆቿ የምትታወቅ ከተማ ናት። በዚህ አካባቢ 7 የታወቁ ሐይቆች ይገኛሉ። እሱም ባቦጋያ፣ ሆራ፣ ቢሾፍቱ ሐይቅና ኩሪፍቱ፣ ሆራ አርሰዴ፣ ጨለለቃ እና ግሪን ሐይቅ ናቸው። እያንዳንዱ ሐይቅ የራሳቸው ልዩ ውበትና ታሪክ አለው። ባቦጋያ ሐይቅ ንጹህ ውሃው በአረንጓዴ ዛፎች በተረጋጋ አካባቢ እና የሚያምር እይታ ይታወቃል። እዚህ የሚመጡ ጎብኚ ለእረፍት፣ ለፎቶ ለመነሳት፣ የተፈጥሮ ውበትን ለመደሰት እና ከቤተሰብ ወይም ከጓደኛ ጋር ጥሩ ጊዜ ለማሳለፍ ይመጣሉ። ሰብስክራይብ፣ ላይክ
ሆቴሎችና ሪዞርቶች ብዙ ጎብኚዎች ይስባሉ። በተለይ በሳምንት መጨረሻ በዓላትና በእረፍት ቀን አዲስ አበባ እና ከሌሎች የኢትዮጵያ ከተሞች ብዙ ሰዎች ወደዚህ ይመጣሉ። ከውጭ ሀገራት የሚመጡ ቱሪስቶች የተፈጥሮ ውበትን ለማየት ይጎበኙታል። ተፈጥሮን የምትወዱ ከሆነ በአቦጋያ ሐይቅን መጎብኘት እርግጥ የማይረሳ ተሞክሮ ይሆናል። የአየሩ ጥራት፣ የውሃው ውበት፣ የወፎች ድምፅ እና የተፈጥሮ ሰላም ከተማዋ ጫጫታ ርቆ ለማረፍ ተስማሚ ቦታ ሊሆን ችሏል። እናንተም በአቦጋያ ሐይቅ ጎብኝታችሁ ታውቃላችሁ? ካልሆነ በአቅራቢያችሁ ያለ ይህን ውብ የተፈጥሮ ስፍራ ለመጎብኘት እቅድ አውጡ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ጋይስ የዛሬ ቪዲዮ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ሰብስክራይብ ማድረግ